የዚህ የትንሹ ልጅ ንግግር በጣም ብዙ ሰዎችን ያነጋገረና እንዲሁም ብዙ ሰዎችን ያስደነቀ ያስገረመ ንግግር ነው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ እንቁዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ስትርፍርፍ ይበልልኝ። እግዚአብሔር በያላችሁበት ይጠብቃችሁ፣ ሰላም ጤና ይስጣችሁ። የትንሹ ልጅ ንግግር አንዴ ሰምተን እንመለስ። እናት ልጇን ሳትቸገር ራስ አይገባት የሰው ፊት አታቆመው። እናንተ ግን እርቦኛል ምበላ አጥቻለሁ እያልኳችሁ እናቴ በለቀቀችው ቪዲዮ ሁላችሁም ፈረዳችሁባት። እንጂ ግን ልጅ ቢኖርሽ እንደዚህ አታወሪም። ችግሮች ቢያውቅ ኖሮ እንደዚህ አታወሪም። ምን ያህል እንደቸገራት ምን ያህል እንደጨነቃት እኔ አውቀዋለሁ። አንቺ ግን ራብን ፈተናን ስላላየሽ ችግር ተቸግረሽ ስላላየሽ እናቴ ላይ ፈረድሽ። ልጅ ሆኜ ከባጃጅ ኋላ አስተኝታ ነበር የምታሳድገኝ። ጥላኝ ላለመሄድ የሰው ፊት ቆማ ላትለምን ብዙ ፈተና ከኔ ጋር አይታለች። ብዙ ችግርን አሳልፋለች። ዛሬ ግን ከአቅሟ በላይ ስለሆነ እናንተ ፊት መጣች። እኔ እንኳን ርቦኛል ስላችሁ እባካችሁ አትለፉኝ እያልኳችሁ ሁላችሁም ዝም አላችሁኝ። ዛሬ ግን እናቴ ተቸግራ ልጄን ግን ለሰው ሰጣለሁ ብላ ስትል ሁላችሁም ፈረዳችሁባት። ምን ነው የኛ ሲሆን ተጋነነ። አንቺ እንዳልሽው እናቴ እጅም እግርም አላት፣ ጤነኛም ነች። እስከ ዛሬ እንደዚህ ያሳደገችኝ እሷ ናት፣ ያለ አባት ብቻዋን ለፍታ። ዛሬ ግን ከአቅሟ በላይ ሲሆን ልጄን ልሰጥ ነው አለች። አንቺ የታየሽ ልጄን ልሰጥ ነው ስትል ቪዲዮ ሰራሽባት ለፎሎ ብለሽ እንጂ ፎሎ ባፈልጊማ እረቦኛል ብዬ ለቀቁትን ቪዲዮ ምን ነው እሱ አልታየሽም? እናቴ ግን ጣትሽን እንደዚህ አረግሽ፣ ብዙ ነገር አወራሽ። የሰው ቤት ተቀጥረሽ አሰሪም አልሻት፣ ብዙ ቃላት ተናገርሻት። ሰው ሲወርቅ እኮ ሁሉም ይፈርድበታል። የሰው ቤት ሰርታ የትምህርት ቤት ይችልልኛል ወይስ የቤት ኪራይ ይችልልኛል ወይ የምግብ ይችልልኛል? ለምን ፈረድሽ? አንቺ ትኩስ እንጀራ ትበይና ሰው አይቸገርም? አንቺ ደህና ቤት ውስጥ ስለምኖሪ ሰው አይቸገርም? ሰው አይታመምም? ዛሬ በእኛ ፈረድሽ። አላህ ግን ምላሹን ይስጥሽ። ሌላ ምንም አልልሽም። እናንተም የኢትዮጵያ ሕዝብ ባሌ ባልያችሁ አትፍረዱ። ባልጃችሁ ይደርሳል። በእናቶችም አትፍረዱ፣ በራሳችሁ ላይ ይደርሳል። ምን ያህል የሰው ፊት መቆም እንደሚያስጠላ ብታውቁ እንዲህ አትናገሩ። ማንም የሰው ፊት አይቁም። በተለይ ሕፃን ልጅ የሰው ፊት አይቁም። የምትሰደበው እኔ ሳል እናት ነች። እናቴ ደግሞ ስትሰደብብኝ እኔ ያመኛል። ብዙ ፈተናና መከራን ከኔ ጋር ስላየች። ዝም ብላችሁ ሰው ላይ አትፍረዱ። ሰው ጤነኛ ስለሆነ አይቸገርም አይደለም፣ አይታመምም አይደለም። ይሄ ሁሉ ይደርስብናል። አንድ ቀን ፈጣሪ ሲያመጣው ሁሉም ቤት ይደርሳል። እኔ ጋር የደረሰ ፈተናና መከራ እናንተ ጋርም ይደርሳል። ግን እኔ ለእናንተ አልመኝም። የሰው ፊት መቆም በጣም ነው የሚያስጠላው። አንድ ነገር ምለመናችሁ እናቴ ላይ አትፍረዱ። ከቻላችሁ እርዱ፣ ካልቻላችሁ ደግሞ ተውን። ግን ክፉ ነገር አትናገሩም። በቃ የሰው ልጅ ከሆናችሁ በአላህ ይዛችኋለሁ፣ ክርስቲያን በእግዚአብሔር ይዛችኋለሁ። ሰው ላይ ቤተሰብ እንግዲህ እንዳያችሁት ነው። በጣም የሚገርምና መደነቅ ያለበት ልጅ ነው። በዚህ እድሜው የእናቱ ስቃይና መከራ ገብቶት በዚህ ልክ ሚዲያ ላይ ወጥቶ በመናገሩ መደነቅ ያለበት ልጅ ነው እና ይሄን ይመስል ነበረ። ቀጣይ በሌላ ቪዲዮ እስክንገናኝ እንግዲህ መልካም ቆይታ። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ቻው።